ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ የሚያሳያችሁ ዱባይ ነው ማለት ነው። ዛሬ የተለያየ ጊዜ ቀርጬ በስልኬ ላይ ያስቀመጥኩትን ኤዲት አርጌ ነው ማለት ነው። እንግዲህ እንደሚታዩት ዱባይ በጣም ነው የሚያምረው ማለት ነው። እና የሰው ሀገርን ያን ያህል አፕሪሼት የሚያደርግ ሰው አይደለም፣ ግን ዱባይ በጣም ደስ ይለኛል ማለት ነው። እና በጣም ነው የሚያምረው ማለት ነው። ቡርጅ ከሊፋ አለ፣ ግሎበሊ አለ፣ አቡዳቢ አለ፣ የሌለ ቦታ የለውም ማለት ነው። የምታውቁት ታውቁታላችሁ ማለት ነው። እና ያን ያህል እኔ ጥሩ ጥሩ ቦታዎችን እሄዳለሁ፣ ግን ያናውን ለመቅረጽ እንትን የለኝም። ግን ቀርጻለሁ ብዬ ነው የሚወጣ። ግን ያው ከደረስኩኝ በኋላ መቅረጽ ምናምን የሚደብርበት ጊዜያቶች አሉ ማለት ነው። ለማንኛውም እንደምትወዱኝ እርግጠኛ ነኝ ማለት ነው። እና ዛሬ አንድ ነገር ማስተላለፍ የሚፈልገው ነገር ቢኖር ይሄ ምድራዊ ነገር ሁሉ ነገር አላፊ ጠፊ ነውና ጥሩ ከተማ ላይ ስላለን ወይም ጥሩ ቤት ላይ ስላለን ጥሩ ህይወት እንኖራለን ደስተኞች ነን ማለት አይደለም። እና በህይወታችን ላይ የእግዚአብሔርን ስንጋብዝ የእግዚአብሔር መንፈስ ቅዱስ በውስጣችን ላይ ሲኖር ሁሌም ደስተኞች እንሆናለን። በመከራ ውስጥ ሆነን በጭንቅ ውስጥ ሆነን በማይመች ሁኔታም ውስጥ ሆነን እግዚአብሔር ካለ ማሳለፍ እንችላለን ማለት ነው። ስለዚህ እኔ አንድ ነገር መናገር የምፈልገው ነገር ቢኖር እግዚአብሔርን በውስጣችን ላይ ብንጋብዝና እግዚአብሔርን ስናስቀድም በህይወታችን ላይ እግዚአብሔር ደግሞ በሁሉ ይረዳናል፣ ያግዘናል፣ አቅም ይሆነናል ማለት ነው። ስለዚህ እግዚአብሔር የወደደውን እንዲያደርግና እንዲሰራ ለእግዚአብሔር ቦታ መስጣት ነው፣ እድሉን መስጣት ነው። እና እኔ አልችልም እንዴት ህይወቴ እንደሚመራ እንዴት እንደምታኖርን እንዴት እንደምትረዳን እኔ አላቅምና አንተ በህይወቴ ላይ ናስራ ብለን ለእግዚአብሔር መድረኩን ስንሰጥ እግዚአብሔርን በውስጣችን ላይ ስንጋብዝ እግዚአብሔር ነገሮችን ሁሉ ያከናውንልናል፣ ይረዳናል፣ ያግዘናል፣ አቅሙን ያሳይልናል። እና ራሳችንን በእግዚአብሔር ፊት ላይ ስናሳይ ማለት ነው በማንኛውም አጋጣሚ ላይ እግዚአብሔርን ስንጋብዝ እግዚአብሔር ይረዳናል ማለት ነው። ስለዚህ ትልቁ ነገር ማስተላለፍ የሚፈልገው ነገር ቢኖር እግዚአብሔር በውስጣችሁ ላይ በህይወታችሁ ላይ ነገሮቻችሁን ሁሉ እንዲያከናውንላችሁ ከፈለጋችሁ ጤና እንዲሰጣችሁ በረከት እንዲሰጣችሁ ከፈለጋችሁ እግዚአብሔር ገብቶ እንዲሰራ ለእግዚአብሔር እድሉን መስጣት ነው፣ መፍቀድ ነውና እና ልባችሁን ከእግዚአብሔር ጋር ማጽናት ነው ማለት ነው። ስለዚህ በዚች ምድር ላይ ዛሬ ምናልባት እያሳቀ ነገ ሊያስለቅስ ይችላል። ዛሬ አጠገብሽ ነኝ ያለው ነገ ደግሞ ሊክድልሽ ይችላል፣ ሊክድ ይችላል። ስለዚህ ምናልባት አለው ብለን የተመኘነው ነገር ምናልባት ደስተኞች የሆነነው ነገር ላይኖረን ይችላል ማለት ነው። ስለዚህ ምን ለማለት ፈልጌ ነው? በማንኛውም አጋጣሚና በማንኛውም ሁኔታ ላይ ልባችንን ከእግዚአብሔር ጋር ካደረገን ልቦናችንን ከእግዚአብሔር ጋር ካስቀመጠን እግዚአብሔር በሁሉ ይረዳናል፣ ያግዘናል፣ አቅም፣ ጉልበት፣ ብርታት ይሆንልናል ማለት ነው። ስለዚህ እግዚአብሔር ገብቶ እንዲሰራ ዘንድ ለእግዚአብሔር እድል መስጣት ነው ቤተሰብ እና ስለዚህ እግዚአብሔር ካወቅኩት ከተረዳሁት በማንኛውም ሁኔታ ውስጥ እግዚአብሔርን ገብቶ እንዲሰራ መፍቀድ እና ለእግዚአብሔር እድል መስጣት በምለው ሀሳብ ላይ ማውራት ስለፈለኩ ነው ማለት ነው። ስለዚህ በማንኛውም አጋጣሚና በማንኛውም ሁኔታ ውስጥ ሆነን እግዚአብሔርን መጋበዝ አለብን። እና አቅሜን ታውቃለህ፣ እኔን ታውቃለህ፣ ማን እንደሆንኩ ምን እንደሆንኩ ምን አይነት ባህሪ እንዳለው ምን አይነት ማንነት እንዳለው አንተ ታውቃለህ። የፈጠርከው አንተ ነህ፣ የምታኖረው አንተ ነህ፣ ስለ ነገም ያለከው አንተ ነህ። እና በህይወት ላይ ስላለን ብለን እግዚአብሔርን ስናስቀድም እግዚአብሔር ነገሮችን ሁሉ
ያከናውንላችኋል ማለት ነው። እግዚአብሔርን እንደ ጓደኛ ማናገር ነው፣ ማውራት ነው። ለሰዎች ያለውን ምስጢር አትናገሩ። ለእግዚአብሔር ሲሰጡ ከእግዚአብሔር ጋር ስትነጋገሩ የከበዳችሁትን ሁሉ ለእግዚአብሔር ሲታቀርቡ እግዚአብሔር ደግሞ ይረዳችኋል፣ ያግዛችኋል፣ አቅም ጉልበት ይሆንላችኋል። ያሰባችሁት ሁሉ ተሳክቶ በህይወት እያላችሁ በዚች ምድር ላይም እግዚአብሔር እያከብራችኋል ማለት ነው። ስለዚህ በህይወታችን ላይ እግዚአብሔርን እንድናስቀድም ዘንድ እሱም ደግሞ እኛ በምንኖርበት ዘመን ሁሉ ላይ እሱ በእኛ ህይወት ላይ እንዲከብድ እንዲጠራ በክፉ ሳይሆን እሱ በማይወደው ሳይሆን እሱ በሚያዝነው ሳይሆን እግዚአብሔር የሚደሰትበትን ህይወት እንድንኖር ለሰዎች መሰናከያ እንዳንሆን ለሰዎች መፍትሄያማዎች እንድንሆን ሰዎች በእኛ ላይ የሚያዝኑበትን ህይወት ሳይሆን ሰዎች እኛን አይቶ ፈገግ እያሉ ማንም የተቸገረው በብዙ ሁኔታ ላይ ሰው ያጣ በብዙ ሁኔታ ላይ ያሉ ሰዎች እኛን አይቶ ፈገግ እንዲሉ ዘንድ እግዚአብሔር ደግሞ እንዲረዳን እንዲያግዘን እና ለሰዎች መሰናከያ ሳይሆን ለሰዎች የምንጠቅም ሰዎች እንድንሆን ዘንድ እግዚአብሔር እንዲረዳልን ዘንድ መጸለይ፣ እግዚአብሔርን መፈለግ አለብን። እግዚአብሔር ደግሞ እንዲሰራ መፍቀድ አለብን ማለት ነው። እዚች ጋ ላይ ያሳየዋቸዋለሁ አቡዳቢ ነው ማለት ነው። አቡዳቢ ባስ ስቴሽን ነው። ዱባይ፣ ቻርጃ፣ አጁማን የፈለጋችሁበት ባስ ስቴሽን አለው ማለት ነው። እና አቡዳቢ ባስ ስቴሽን አልዋሃዳ ብላችሁ ሰርች ስታደርጉ ጎግል ላይ ታገኙታላችሁ። በትንሽ ብር ወደ ቻርጃ ወደ አጁማን ማየት ትችላላችሁ ማለት ነው። አብዛኛ ጊዜ ኢትዮጵያውያን በታስኪ ብዙ ብር እንትን ትላላችሁ፣ ሰርች አድርጋችሁ አትጠቀሙትም። እና በትንሽ ብር ወደ አቡዳቢ ወደ ቻርጃ ሄዳችሁ መመለስ ትችላላችሁ፣ እቃ መግዛት ከፈለጋችሁ። እንዲሁም ወደ አጁማን አካባቢ በጣም እቃዎች ርካሽ የሆኑ አሉ ማለት ነው። ሞሎች አሉ። እዛ ጋር ሄዳችሁ የፈለጋችሁትን ነገር መግዛት ትችላላችሁ ማለት ነው። አላስፈላጊ በሆነበት ቦታ ላይ ብራችሁን አሁን አቡዳቢ ላይ ትንሽ ውድ ነው ማለት ነው። የምትገዙት ነገር ሁሉ ውድ ነው ማለት ነው። ለምን የኢማራት ዋና ከተማ ስለሆነ ማለት ነው። ወደዛ ወደ አጁማን ወደ ቻርጃ ስትሄዱ የቻይና ሞሎች አሉና አብዛኛ ኢትዮጵያውያን የሻንጣ ነጋዴዎች የቻይና ሞል አለ ማለት ነው። እዛ ጋር ሄዶ ነው የሚገዙት ማለት ነው። አሁን አንድ ልብስ አቡዳቢ ከሚገዙ እዛ ሁለት ልትገዙ ትችላላችሁ። የሚያማምሩ እቃዎች ኦሪጂናሎች አሉ ማለት ነው። እዛ ጋር ሄዳችሁ መግዛት ትችላላችሁ። በምን ሄዳችሁ? በባስ ማለት ነው። እና በታስኪ ምናምን ከሄዳችሁ ብዙ ብር ያስፈልጋችኋል ማለት ነው። ስለዚህ በባስ 34 ብር ነው። እንደዚህ ሄዳችሁ መግዛት ትችላላችሁ። አብራችሁን ስለነበራችሁ አመሰግናለሁ። መልካም ቆይታ ነው። ባባይ